السلام عليكم ورحمة الله وبركاته ሰላም ውድና የተከበራችሁ የናስር ሀበሻው ዩቲዩብ ቻናል ቤተሰቦች በሙሉ በያላችሁበት የአላህ ሰላም ዝነት አይለያችሁ እላለሁ። ለቻናሌ አዲስ የሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ጀምሩ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ ቪዲዮውን አብረን እንይ ማለት ነው። እንግዲህ ይህ የተንጣለለው ውብ ቤት በ200 ካሬ ሜትር ቦታ ላይ ነው የተንጣለለው። ቡልኬት ህንጻ ቤት ነው እንደምታዩት ይመስላል። ገና አልተጨረሰም፣ ጅማሮ ላይ ነው። መሰረቱ ወጥቶለታል። ፎቅና ምድሩ ወደ ላይም ወደ ታችም ተሰርቷል። ቡልኬት መደርደር፣ ፊኒሺንግ፣ ጂፕሰን ምናምን የሚመሳሰሉ ነገሮች ገና በቀጣይ የሚሰራ ነው። አሁን እስካለበት ሁኔታ ግን በጣም ብዙ ወጪ ወጥቶበታል። ትልቅ ቤት ነው፣ ያምራል። እስከ ቪዲዮው ፍጻሜ አብራችሁን ቆዩ፣ ትማሩበታላችሁ፣ ታገናዝቡበታላችሁ። በዚያውም ደግሞ ማሻአላ ያላችሁ የአንድ ወንድማችን ቤት ነው። ማሻአላ ያላችሁ እንግዲህ ሀራ መናኸሪያ ጀርባ አካባቢ ፖሊስ ጣቢያ ፊት ለፊት ነው የምታዩትኝ ቤቱ። እዚህ አካባቢ በጣም የሚገራርሙ ቤቶች ተሰርተዋል። አዳማ ቆርቆሮ ለብሰዋል፣ ያምራሉ። ዲዛይናቸው ኤል ሼፕም የተሰሩ አሉ። በጣም የሚገራርሙ አዲስ ዲዛይን ናቸውና በጣም ያምራሉ ቤቶቹ። ቤት ደግሞ ዋናው ነገር መገንባቱና መሰራቱ ብቻ ሳይሆን ፊኒሺንግ ነው ቤትን የሚያሳምረውና አንዳንድ ሰዎች ጂፕሰን ተሰርቶ ፕላስቲክ ኮርኒስ ሆኖ የጭቃ ቀለም የሚቀቡት አሉ። ህንጻም ሆኖ እንደዛው መጨረሻ ላይ የሚያስጠላበት ሁኔታ ያያ ነውና ፊኒሺንግ ነው ቤትን በዋናነት የሚያሳምረውላችሁ እወዳለሁኝ። ይሄ ቤት ደግሞ ከትንሽ ወራት በኋላ ፊኒሺንጉ ምን ይመስላል፣ ዲኮሩ፣ ዲዛይኑ፣ ቅርጻ ቅርጹ፣ ድም ላይት ሳምፖሎቹ ምናምን የሚለውን ከተጨረሰ በኋላ የምናየው ይሆናል። አሁን ላይ ግን በዚህ ሁኔታ ሆኖ ምን ያክል ወጣበት፣ ቢያንስ ከ5-6 ሚሊዮን ያላነሰ ብር ነው የፈሰሰበትኝና ቀጣይስ ምን ያክል ሊፈጅ ይችላል? 3 ሚሊዮን ሊፈጅ ይችላል፣ 4 ሚሊዮን ሊፈጅ ይችላል፣ እስከ ፊኒሺንጉ ማለት ነው። ሽንት ቤትን ጨምሮ ሽንት ቤት ታንከር ግራውንድ ፊት ለፊት ላይ እየተቆፈረ ነው፣ ገና ነው ማለት ነው። እንግዲህ ይሄ ሁሉ ህንጻ ቤት ስትሰሩ እንጨት በጣም ወሳኝና አስፈላጊ ነገር ነው። ይሄ ሁሉ ርብራብና ጋድም ቋሚ በመሆን ቡልኬቱ እስኪጻና ወይም ደግሞ ይሄ ግንባታ ፊርማታው ማዕዘናቶቹ እስኪጻኑ ድረስ የሚወጣው የእንጨት ወጭ ብቻ እጅግ በጣም ከባድ ነው። ይሄ መውጫና መውረጃው ደረጁ በዚህ በኩል አለ። ወደ ላይ እንወጣለን። ወደ ላይ ያለውስ ምን ይመስላል የሚለውን እናያለን። እንደምታዩት እንጨት ነው፣ እንዳለ እንጨት ተረግርጓል። ቢያንስ ይህ ቤት ከተጀመረ አስቶ ለእንጨት ብቻ 400-500 ሺህ ያላነሰ እንጨት ነው የወጣው። እንጨቶቹ ዳግም ቤት ለመስራት አይሆንም፣ ለሆቴል ለቁስቋስ እንጨት ምናምን ካልሆነ በቀር እንጂ ያማረበት ቆርቆሮ ቤት 2 እና ከዛም በላይ ወይም ደግሞ ያማረ ቪላ ሰርቪስ መስራት የሚችል እንጨት ነበረ። ያው ግን አንድ ነገር ለማግኘትና አንድ ነገር ግብ ለመምታት አንድ ነገር መበላሸት የማይቀር ጉዳይ ነውና ያ ታሳቢ የተደረገ በዚህ መልኩ እንጨት እየተመገዘ እየተከረከመ በቢስማር እየተመታ ተሰርቷል። ከጎን ያለችው ቤት ይህንን ትመስላለች፣ ተጨራርሳለች፣ ሰውም ገብቶበታል። ይህ ቤት እስከ ተጨረሰ በኋላ ምን ቢሰራበት አመች ቦታ ነው ትላላችሁ? ምን አይነት የገበያ ማዕከልስ ቢጀመር፣ ቡቲክ፣ ጁስ ቤት፣ ሆቴል ወይስ ምን እንደሚሰራበት አዋጭና አመች ነው ብላችሁ ታስባላችሁና ቤቱ በምታዩት መልኩ ሳምፕል ቀለል ያለ ግን ቤቱ ትልቅ ነው። ቀለል ያለ ስላችሁ ዲዛይኑ ቀለል ፈታ ያለ ነገር ነው። ጅማሮ ሲጨርስ ደግሞ ምን አይነት ዲዛይንና ውበት እንደሚኖረው ሲጨርስ ነው የምናየው። አንድ ቤት ለመጀመር መሰረት ለማውጣት ይህን ያክል ከፈጀ ሲጨርስስ ምን ያክል ይፈጃል? ቤት አሰርታችሁ የጨረሳችሁ ሰዎች እስኪ ወጫችሁን በዚሁ በኮሜንት ብታሳውቁን እንላለን። ፊት ለፊት ያሉ ብዙዎቹ እንጨት ቤቶች ናቸው። ወደ አማዶ ደግሞ አዳማ ቆርቆሮ የለበሱ ብዙ ህንጻ ቤቶች አሉ። ቪላ ቤት አለ፣ ፎቅም እንደዚሁ የተሰራበት አለ። ለበኒውም ደግሞ በሚገርም ሁኔታ በቅርብ ርቀት ይታያል። በተለይ ቤቱ ላይ ስንወጣና በቅርቡ እንትኑ ይታያል። ምን ነበር ስሙ? በኒው ይሄ የታቆረው ውሃ ማለት ነው ምድር ላይ የተንጋለለውና
ያምራል፣ ውበትም ጭምር ነው ብዬ አስባለሁኝ። ሀራን የምታውቁት ታውቋታላችሁ። እዚህ ጋር አባታችን አቶ ባዬ አሉ። ላውን ክዳኑ ቆርቆሮ ሊለብስ ነው ወይስ ስጥህ መናፈሻ ክፍት ቦታ ይኖረዋል አይኖረውም የሚለውን እያወራን ነበረ። የውሃ ማውረጃ ቱቦቹን እየፈለገና እያየ ነው። ያው ማጠጣቱ እጅግ በጣም አድካሚ እና አሰልቺ ነው። ያው ግን ድናሞ ስላለ በድናሞ ወደ ላይ ውሃው ይወረወራል፣ ቶሎ በፍጥነት ይወጣልና ስራውንም ያቃልለዋል፣ ያቀላጥፈዋል፣ ድካምንም ይቀንሳል እንጂ ማጠጣቱ በጣም ከባድ ነው። ሀራ ላይ ደግሞ የውሃ ችግር በጣም አለ። ውሃ ወይም ተኮናትራችሁ በሮቶ ነው የሚመጣው፣ አሊያም ደግሞ ሌላ የተሻለ ዘዴ ተፈልጎ እንጂ የከተማው ቧንቧ ውሃ አገልግሎት አይሰጥም። ከሰጠም ደግሞ አስተማማኝና ዋስትና የለውም። አንድ ቀን ከሰራ ምናልባት 15 ቀን 16 ቀን ላይ ሰራም ሁሉ ይችላል። ሁሉም ቦታ ላይ ደግሞ ተደራሽ አይደለም ውሃው፣ የተወሰኑ ቦታዎች ነው የሚሰራውና ብዙ የስራ መስክ ውሃ የሚጠቀሙበት መንገድ በጣም አሳዛኝ ነው። ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን።